ክቡራን አፈጉባኤዎች፣ ክቡር ምክትል ፕሬዝዳንት የፓርቲያችን፣ ክቡራን የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ ስራ ኃላፊዎች፣ እዚህ ቦታ የተገኛችሁ እንግዶች በሙሉ እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። ባለፉት 10-20 ዓመታት በመንግስት ስራ ውስጥ የነበራችሁ ሰዎች በተለይም ቴክኖሎጂ ጋር የሚያያዝ ስራ የምትሰሩ ሰዎች የዛሬውን ቀን እንዴት እንደምታዩት መገመት ያስቸግራል። እኔ ግን ብዙ ነገር አስታወሰኝ። አዲስ አበባ ከተማ አቶ መኩሪያ ምክትል ከንቲባ እያሉ የአዲስ አበባ መሬት ይዘረፋል እና በጂኦ ስፓሻል ዲጂታይዝ እናድርገው የሚል ሀሳብ ምን ያክል ሲያጨቃጭቅ ሲያካስስ እንደነበረ ሳስበው፣ የኢትዮጵያ ገቢው አነስተኛ ነው፣ ኦቶሜት እናድርግ ይቀየር አሰራሩ ስንል እስከ መንግስት ድረስ ክስ ቀርቦ የመንግስት መሪዎች ተሰብስበው ይሄ ጉዳይ ብሎ የገመገሙበትን ጊዜ በጣም ያስታውሰኛል። ቢፒአር ቢኤስሲ ኦቶሜት እናድርግ፣ ዘመን ተቀይሯል፣ እንቀየር ሲባል የነበረው ትግል በሀገር መከላከያ ሚኒስቴር በተለመደው ትራዲሽናል መንገድ የምናደርገው ዝግጅትና አካሄድ አያዋጣንም፣ እንፍጠን፣ እንዘጋጅ ያልንበትን ዘመን ያስታውሰኛል። በነገራችን ላይ የዛሬ 10-15 ዓመት የኢትዮጵያ የመንግስት ተቋማት ውስጥ ቴክኖሎጂ ላይ የነበረው ጭቅጭቅ ዌብሳይት ይኑራችሁ አይኑራችሁ ነው። ዌብሳይታችሁ መረጃ አፕዴት አያደርግም፣ ያሉት ኢንፎርሜሽኖች የዋሉ ያድሩ የቆዩ ናቸው፣ ይሄን ማሻሻል አለባችሁ አለብን ነበር ጭቅጭቁ። ከዚያ ወጥተን የሲቪል ሰርቪስ የሚባለው የመንግስት ቁልፍ አገልግሎት ሰጪ ተቋም ህዝብን በብዙ መንገድ ያስመረረ ተቀይሮ አሁን ባለበት ሁኔታ ዘመናዊነት ተላብሶ ማየት ለእንደኔ አይነት ሰው የሚሰጠውን ደስታ መገመት ትችላላችሁ። በዚያ ያለፋችሁ ሰዎች፣ በዚያ ጭቅጭቅ ያለፋችሁ ሰዎች ደግሞ እንኳን ደስ ያላችሁ ብላችሁ ወዳችሁ። መሶብ የኢኮኖሚ ኢንፍራስትራክቸር ነው። ልክ መንገድ፣ ኤርፖርት እንደምንለው ለአንድ ኢኮኖሚ